በሁላችንም በር ችግር እያንኳኳ ነው። ችግራችን ለመፍታት ደግሞ መጋፈጥ እንጂ ከችግራችን መሸሽ አይደለም መፍትሄው። ችግራችን በላይ መሆን ደግሞ ይህንን መጽሐፍ ማንበብ አለብን። ይህንን መጽሐፍ The Obstacle is the Way ይባላል። በሪያን ሆሊዴይ የተጻፈ ሲሆን ዋና ሐሳብ ከችግራችሁ በላይ እንድትሆኑ ዲሲፕሊን፣ ጽኑ፣ ኮንሲስተንት ሆናችሁ ከችግራችሁ በላይ እያንዳንዱ የራሳችሁ ችግር፣ የቤተሰባችሁ ችግር፣ በተለይም በስራችሁ የሆነ በአካባቢያችሁ ያለ ችግር እንድትፈቱ የሚረዳችሁ መጽሐፍ ነው። ይህንን መጽሐፍ ማንበብ በህይወታችሁ እያንዳንዱ ችግራችን ለመፍታት መተግበር አለባችሁ። በዚህ ቪዲዮ ግን ይህንን መጽሐፍ መንበብ የማትችሉ አጠር አድርጌ አቀርብላችኋለሁ። ወይም በስቶይሲዝም ትምህርት ስርዓት ውስጥ አንድ የሚያስተምር ሐሳብ አለ። ካንተ ውጪ ያሉ ሐሳቦች ቤተሰብን የሆነ መቆጣጠር ባትችል እንኳን የራስህን የሆነ ለአካባቢን የምትሰጠው መልስ መቆጣጠር ትችላለህ። ሰዎችን ቢሰድቡ አንተ ግን የምትሰድብበት መንገድ መቆጣጠርና ከመስደብህ ይልቅ ጥሩ መልስን መስጠት ትችላለህ ይልሃል በዚህ ስቶይሲዝም ታሪክ። እንዲህንም በስቶይሲዝም ውስጥ ኢምፐረር ማርኮስ ኦሬሊየስ ፕራክቲስ የሚያደርጉበት ዘመን የነበረ ነው። የዛን ጊዜ ታሪክ ፎከስ አድርጎ የአሁን ችግር የሚፈታ መጽሐፍ ነው። ይህንን መጽሐፍ አጠር አድርጌ ወደ 3 ክፍል እያንዳንዱ ችግር የምትፈቱበትና ከችግራችሁ እንዴት በላይ መሆን እንዳለባችሁ አሳያችኋል። ሄይ ሌዲስ አንድ ጀንትልመን፣ ናሆም እባላለሁ። ኮንተንት ክሬተርና ተማሪ ነኝ። በዚህ ቻናል መጽሐፍ ሪቪው አደርጋለሁ። በተጨማሪም ከመጽሐፍ ሪሌትድ የሆኑ ሐሳቦችና እናንተ ዲሲፕሊን ሞቲቬሽን እንዲኖራችሁ የሚረዳችሁ ቻናል ይህ ነው። ይህንን ቻናል ሳብስክራይብ በማድረግ ይህንን ቻናል ሄልፕ ማድረግ ትችላላችሁ። ማንኛውም ችግር ያልፈታ ነው ለዚህ ነው። ምክንያቱም እይታችን አልቀየር ነው። መጽሐፉ ይለዋል ፐርሴፕሽን ማለት በአጭሩ አካባቢያችን እንዴት እናየዋለን። ፐርሴፕሽን ማለት አካባቢያችን፣ ጓደኞቻችን፣ ቤተሰቦቻችን እንዴት እናየዋለን። ሳራውንድድ የሆነው በእኛ ኮንሽስነስ ደረጃ ነው። ችግርን ለመፍታት የአሁን ችግር የቀጣዩ ችግር ለመፍታት የምንፈልግ ከሆነ ከችግራችን በላይ እንድንሆን የምንፈልግ ከሆነ መጀመሪያ እይታችን ማስተካከል አለብን። እይታችን ማለት ለአንድ ስህተት ለአንድ ችግር የምናይበት መንገድ ወይም የምናይበት ስታይል ነው። ለምሳሌ መነጽራችን ከደበዘዘ ሰዎችን ወይም ምስሎችን በትክክል ማየት አንችልም። በትክክል ለማየት ደግሞ መነጽራችን ማስተካከል ወይም ማጽዳት አለብን። እይታችን ማጽዳት አለብን። እይታችን የተገነባው ደግሞ በልጅነታችን ጀምሮ እስካሁን ያደረግነውን ኤክስፒሪየንስ ተሰባስቦ ፕሮግራም አደረግነው። ስለዚህ አእምሯችን ማስተካከል ከፈለግን እይታችን መቀየር ካለብን ፕሮግራም ማድረግ አለብን ወይም ኤክስፒሪየንስ ማድረግ አለብን። አዲሱ ችግራችን ለመፍታት የአሁን ችግር ለመፍታት ደግሞ እይታችን መቀየር አለብን። ለምሳሌ በታሪክ ውስጥ ትልቁ ሰው የምናውቀው የውድቀት ንጉስ የተባለው ቶማስ ኤዲሰን በ1914 የሚሰራበት ላብራቶሪ ተቃጠለበት። ቶማስ ኤዲሰንም እንዲሁም አለ አመሰግናለሁ፣ ምክንያቱም ይህንን ላብራቶሪ ብዙ ስህተቶችና ብዙ ያልፈለግኳቸው እቃዎች ስለያዘ አሁን አዲስ መንፈስ አዲስ ላብራቶሪ እገነባለሁ፣ አዲስ ፈጠራ እሰራለሁ አለ። ስለዚህ ቶማስ ኤዲሰን ያስተካከለው የሱ እይታ በዛን ስህተት ነው። ስህተታችን ለማስተካከል የምንፈልገው የመጀመሪያ ቁልፍ ማድረግ ያለብን እይታችን መቀየር ነው። እይታችን ማለት አንድ ስህተት ቀላል፣ ከባድ እንዴት ይፈታል የምናይበት መንገድ። በተጨማሪ ስህተታችን ማስተካከል የምንፈልገው ችግራችን ማስተካከል የምንፈልግ ከሆነ መጀመሪያ ስህተት እንደሰራን ማመን አለብን። ራሳችንን ስህተት እንደሰራን ማሳመን እንዴት መቀየር እንዳለብን ወደ ሶሉሽን እንሄዳለን። ሶሉሽን ማለት መፍትሄው፣ የችግሩን መፍትሄው። እይታችን ችግራችን የሚቀይር ከሆነ እይታችን እናስተካክለዋለን። በእኛ ዙሪያ ያሉ ሰዎች የኛ ሪፍሌክት ወይም የኛ ነጸብራቅ ናቸው። ሰራውንድድ የሆነው በእኛ ኮንሽስነስ ነው። ችግራችን ለመፍታት የምንፈልግ ከሆነ በጥሩ ሰዎችና ችግርን መፍታት የሚችሉ ሰራውንድድ መሆን አለብን። ሰዎች የምንፈርደው ምክንያቱም እኛ
እንፈረዳለን የሚል ሐሳብ ስላለን ነው። ችግራችን ለመፍታት የምንፈልግ ከሆነ መጀመሪያ ምን ማድረግ አለብን? እይታችን መቀየር አለብን። የችግሩ አስተሳሰብ መቀየር አለብን። በዚህ ዓለም ጥሩ ወይም መጥፎ የሚባል ነገር የለም። በአእምሯችን ብቻ ስለ ጻፍነው ወይም ስለ ሳልነው ነው። ለምሳሌ አእምሯችን እንደ ፕሮጀክተር ብላችሁ አስቡ። ያንን ግድግዳ የሚፈጠረው ምስል መጀመሪያ በአእምሯችን የምንስለው ነው። እያንዳንዱ ችግር ለመፍታት የምንፈልግ ግን መጀመሪያ አእምሯችን ላይ ሶሉሽን መፈለግ አለብን። አእምሯችን ይህንን ችግር መፍታት አለብን ብለን ማሳመን አለብን። እያንዳንዱ ምስል የምናየው በግድግዳ ላይ መጀመሪያ እያንዳንዱን ችግር እያንዳንዱን መፍትሄው በአእምሯችን ስለተሳለ ነው። ስለዚህ አእምሯችን አስተሳሰባችን ስንቀይረው አመለካከታችን ስንቀይረው ነው ስለ ችግር ያለን እይታ ቀይረነዋል። ምን ማድረግ አለብን? እይታችን ማስተካከል ካለብን አስተካከል። አሁን ችግራችን ለመፍታት ያለብን ወደ ተግባር መሄድ ነው። ተግባር ሁለተኛው ነገር ሆኖ እኛ ችግራችን የመፍታት ኃይል ያለው ነው። በአእምሯችን ስንስለው አእምሯችን ስለነው ብቻ አንቀርም፣ ወደ ተግባር መቀየር አለብን። እያንዳንዱ ችግር ለመፍታት የምንፈልግ አንድ በአንድ እያልን ችግራችን በተግባር መቀየር አለብን። የመጀመሪያው አክሽን ተግባር ማድረግ ያለብን አሁን መጀመር ነው። ችግራችን ለመፍታት ወደ ነገ ማስተላለፍ ወይም ፕሮክራስቲኔት ማድረግ የለብንም። መስራት ያለብንን አሁን መስራት አለብን። ችግራችን መፍታት ያለብን አሁን መፍታት አለብን። ምክንያቱም ነገ ሌላ ችግር ስለሚገጥመን እያንዳንዱ ችግር ለመፍታት እያንዳንዱ ስራን መስራት አለብን። ለምሳሌ ስለ ሴቶች ጉዳይ እናንሳ። ሴቶች በአንድ ጉዳይ ስራ ብዙ ድክመት አለባቸው። ለምሳሌ በዚህ መጽሐፍ የሚገዛ አንድ እንስት አለች። ይህንን ደግሞ አየር ለመብረር የማይፈቀደላት ሴት የነበረችውን የመጀመሪያው ሴት አየር ስታበርር ሴቶችን እንድታበረታታና ሞቲቬት እንድታደርግ ነው። እያንዳንዱ ችግር ለመፍታት ደግሞ ይህችን ሴት ተምሳሌት ሆነች። ተምሳሌት እንድትሆን አንተ የጓደኞችን፣ የወንድሞችን፣ የእህቶችን ብልጥ እና ውጤታም እንድትሆን ምን ማድረግ አለብህ? አክሽን መውሰድ አለብህ። ችግርህን መፍታት አለብህ። ችግርህን አንተ ነው መጋፈጥ ያለብህ። በተጨማሪም ወደ ተግባር ስትቀይሮ ፕሮሰስ ላይ ፎከስ ማድረግ አለብህ። ውጤቱ ላይ ፎከስ እንዳታደርግ። ምክንያቱም ፕሮሰሱ ውስጥ ፎከስ እንድታደርግ ዲሲፕሊን መገንባትና ኮንሲስተንት መሆን አለብህ። በአንድ ዩኒቨርሲቲ 2 ኳስ ተጫዋቾች ሪሰርች ተደረገ። አንዱ ፋይናል ላይ ፎከስ እንዲያደርግ፣ አንዱ ደግሞ ትሬኒንግ ላይ ፕሮሰስ ላይ ፎከስ እንዲያደርግ። ውጤቱ ሲመጣ ደግሞ ትሬኒንግ ላይ ፕሮሰስ ላይ ፎከስ ያደረገ ውጤታማ ይሆናል። ምክንያቱም እያንዳንዱ ስቴፕ ምን መከተል እንዳለበት የስህተቱን ምን ማረም እንዳለበት ያቅ ነበር። ነገር ግን ሁለተኛው ፋይናል ላይ ፎከስ የሚያደርግ ማንኛውም ባክግራውንድ ፊድባኩና የተሳሳተውን እያረመ አልነበረም። እያንዳንዱ ችግራችሁ ለመፍታት የምትፈልጉ ስኬታማና ውጤታማ ለመሆን የምትፈልጉ ከሆነ የመጀመሪያው አክሽን ከወሰዳችሁ፣ እይታችሁ ከቀየራችሁ ፕሮሰስ ላይ ፎከስ ማድረግ አለባችሁ። ፕሮሰስ ማለት ሲስተሙ መገንባትና ሲስተሙ መከተል አለባችሁ። ሶስተኛ ምሳሌ የሚሆንላችሁ ደግሞ ስቲቭ ጆብስ። ስቲቭ ጆብስ የገነባውን ካምፓኒ ራሱን ካምፓኒ ስቲቭ ጆብስ አባረሩ። ስቲቭ ጆብስ ግን ተስፋ አልቆረጥም። ፕሮሰሱ ገነባ፣ ያንን እይታውን ቀየረ፣ አክሽንም ወሰደ። ጠንካራ ሆኖ ወደ ካምፓኒ አፕልን መመለስ ቻለ። ስለዚህ እንደ ስቲቭ ጆብስ መጠንከርና ሃርደር መሆን አለብን። ሶስተኛውና ችግራችን ለመፍታት የምንፈልግ አስፈላጊው ነገር ደካማና ጠንካራ ጎናችን ማወቅ አለብን። ምክንያቱም ጠንካራ ጎናችን ስናውቀው የት ላይ ፎከስ ማድረግ እንዳለብን፣ የት ዓላማችን ላይ ፎከስ እንዳናደርግ የሚያደርጉንን ማወቅ አለብን። ከሰዎች መነጻጸር አንዱ ደካማና ጠንካራ ጎናችን የሚያደክመንና እኛ ወደ ታች የሚያስወርደን መንገድ ነው። ከሰዎች መወዳደር አንድ የሚያስተምረን ሐሳብ አለ። ከሰዎች መወዳደር የነሱ ጠንካራ ጎን ብቻ ነው የምናየው። ነገር ግን እኛ የራሳችን ደካማና ጠንካራ ጎናችን ስለምናይ የነዛ ሰዎች ክህሎታቸው፣ የነዛ ሰዎች ስማርት እንደሆኑ ማወቃችን ስህተት ሰርቶ እንደማያውቁ እናምናለን። ራሳችንን እንወቅሳለን። እዚህ ጋር ማስተካከል ያለብን ደካማና ጠንካራ ጎን
ሁሉም ሰው ያለው ሲሆን ስለዚህ እኛ የት ላይ ፎከስ ማድረግ እንዳለብን ማወቅ ይጠቅመናል። ዊል ፓወር ማለት ወይም ጠንካራ ጎናችን ማንም ሊያጠቃና ማንም ሊወስድብን ሊጠቀመብን አይችልም። ዊል ፓወራችን ጠንካራ ጎን ላይ መጠንከርና ሃርደር መሆን አለብን። ጠንካራ ለመሆን ደግሞ ቢያንስ ፔሸንት መሆን አለብህ፣ ዲሲፕሊን መሆን አለብህ፣ መጽናት አለብህ፣ ኮንሲስተንት መሆን አለብህ። በህይወት እንደነዚህ የመሳሰሉ ማድረግ ከቻልክ ነው ጠንካራ ጎንህና ማወቅና ጠንካራ ጎንህን ማሳደግ የምትችለው። ደካማ ጎንህን ግን ለሰዎች እንዳታሳይ። እንዲህም አንተንም መጠንቀቅና መጠንከር አለብህ። በስቶይክ ትምህርት ስርዓት ውስጥ አንድ የሚያስገርም ሐሳብ አለ። ዲሲፕሊን መሆን ራስን መግዛት ማለት ሐሳብህን መቆጣጠር፣ ስሜትህን መቆጣጠር፣ ከሰዎች የምትነጋገርበት ሲስተምን ማወቅ፣ ከሰዎች የምታወጣበት ቃልን ከአንተ የሚወጣ ቃልን ከሰዎች መግባባት እንዳለብህ ማወቅ ነው። ራስህን መግዛት ማለት ሰዎች እየሰደቡ አንተ ራስህን መቆጣጠር ስትችል ነው። ባውንደሪን ስታውቅ ነው። ስራህን በአግባቡ ዲሲፕሊን ሆነ ወይም ራስህን በመግዛት እያንዳንዱ ደቂቃ እያንዳንዱ ሰከንድ ዓላማ ላይ ስታውለው ጠንካራ ጎንህን ያድጋል። እያደረግ ራስህን ማሳደግ ትችላለህ። ጠንካራ ሰዎች የሚባሉ ዲሲፕሊን ናቸው። እነዚህ ደግሞ እንደ ኔልሰን ማንዴላ አንዱ ነው። ኔልሰን ማንዴላ በእስር ቤት ለ27 ዓመታት አሳልፈዋል። ቢያንስ የአንድ ወጣት እድሜ ሰው ይህንን ሰው በእስር ቤት ውስጥ እያንዳንዱ ደቂቃ ጥቅስ እየጻፈ የሆነ የዲሲፕሊን ስራ እየሰራ የነበረ ሰው ነው። ለዓላማው ሲል ለ27 ዓመታት በእስር ቤት ያሳለፈ ሰው ነው። ስለዚህ true will is quite resilient, flexible and disciplined። ትክክለኛው ኃይል ያለው ትክክለኛው ጠንካራ ጎን ያለው ፍሌክሲብል በመሆን ከሰዎች የምትነጋገርበት ካወቅ ራስን በመግዛት ራስን ካሳደግክ ነው። ዓለም ለአሸናፊዎች እንጂ ለተሸናፊዎች ሽልማት አትሰጥም። ፈተና ታበዛልሃለች፣ ግን ፈተናን ለመጋፈጥ ፐርሴፕሽን እይታን ማስተካከል አለብህ። ወደ ተግባር መሄድ አለብህ። ጠንካራ ጎንህን በማሳየት ፈተናዎችን መጋፈጥ አለብህ። አስታውስ፣ ሁሉም ስኬታማ ሰዎች የመጀመሪያቸው ቀን በትግል ይጀምራሉ። አብረን እናንብብ፣ እንወቅ፣ ራሳችን መለወጥ አለብን። የመጨረሻው ሐሳቤ ደግሞ ዲሲፕሊን እንሆን። ሰላም ይሁንላችሁ።